ይሄ ቪዲዮ በጌታ ለሆኑ ልጆች ክርስቲያኖች ማለት ነው። እናንተ ሁላችሁ ሪፖስት አድርጉት፣ ለወንድሞቻችሁ ላኩላችሁ። ክርስቲያን ሆነክ መጽሐፍ ቅዱስ ሳታነብ ለምትውለው ሰዎች ነው ይሄ ለምትውሉ ሰዎች እና ሊትራሊ አለማንበብን ኖርማል ያደረጋችሁ ሰዎች በጣም ይሄን ቪዲዮ ማየት አለባችሁ። እሺ ለምንድነው ማታነብ? ለምንድነው መጽሐፍ ቅዱስ ማታነቡት? በተለይ ወጣቶች ለምንድነው ማታነበው መጽሐፍ ቅዱስ? ወገን ባላነበብክ ቁጥር የመንፈሳዊ ቀብር ዋዜማ ላይ ነክ በቃ ኦሬዲ ልትሞት አካባቢ አታክ አላነበብክም ማለት እየሞትክ ነው። ኦኬ መንፈስ ዳግም ከተወለድከው ጌታ ኢየሱስ ክርስቶስን ተቀበለ ከዳንክ ወዲህ መንፈስ አክቲቭ ነው። እግዚአብሔር ልጅ ነህ። ኦኬ ያ መንፈስ መብላት ይፈልጋል፣ ምግብ ይፈልጋል which is የእግዚአብሔር ቃል። ኦኬ ሰው በእንጀራና ሰው በዳቦ ብቻ አይኖርም ከእግዚአብሔርም አፍ በሚወጣው ቃል እንጂ ብሎ ኢየሱስ ክርስቶስ ለዲያብሎስ የመለሰው ይሄ ስጋውን ሳይሆን መንፈሱ ነው። ሶ መንፈስ ሰርቫይቭ የሚያደርገው እግዚአብሔርን ቃል ስትበላ፣ ያን ካልበላ ምን እንደሚሆን ልንገር። ማታውቀው ሰው ራስ ላይ ታገኛለህ። የሆነ ኃጢአት ስትጋበዝ በቃ ትሄዳለህ። ክርስቲያን ነኝ እምቢ የሚል ማንነት ኖ ለማለት አቅም የለም። ከዛስ እንደ ቁጭስ ነው በጣም አራዳን አታነብም። ይሄ ባዶ ነው። እዛ ፊልም ታያለህ። ከዛስ ፊልም ሲጨርስ ቲክቶክ ዝም ብለህ ታያለህ፣ ኢንስታግራም ታይና ከዛ እንትተኛለህ። ሊትራሊ እየሞትክ ወጣት ከሆንክ በተለይ ይሄ የምትሰማው እየሞትክ ያንተ መኖር የተወሰነው የእግዚአብሔር ቃል በበላክ ልክ፣ ያንም ባልበላ ልክ ሌላ የሚያበላ ካንድ የጨለማው አካል ስላለ እሱ ያድግና እየገደለክ ይመጣል። መጽሐፍ ቅዱስ ላይ በአንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 14 ላይ እንደዚህ ጎበዞች ብርቶች ስለሆናችሁ እጽፍላችኋለሁ የእግዚአብሔርን ቃል በእናንተ ስለሚኖር ክፉንም ስላሸነፋችሁ እጽፍላችኋለሁ በዓለም ያለውን አትመኙ ያለ ይቀጥላል። ሶ ክፉን ማሸነፋቸው ጎበዞች ማለት ወጣቶች እኛ ነው። ኦኬ ክፉን ማሸነፋቸው ሚስጥሩ ምን ይመስላል? የእግዚአብሔር ቃል በውስጣቸው ስላለ። መዝሙር 119 ላይ መሰለኝ መጽሐፍ ቅዱስ ይሄን እንደዚህ ይላል፣ ጎልማሳ መንገዱን በምን ያነጻል? በቃል ነው። እዛ የሆነ ቀን አሰብ ለምንድን ነው ጎልማሳ መንገዱን ያነጻ? ኦኬ ገባ። ሶ ወጣት ስትሆን ባይ ዲፎልት በቃ እንዲሁ በመሰረቱ መንገድክ ንጹህ አይደለም፣ ላንተ የሚመጣው ሐሳብ ንጹህ አይደለም። ሶ ይሄን ማጣራት የምትችለው የእግዚአብሔር ቃል ውስጥ ሲኖር ነው። አትበላም አንተ ግዴታ መስሎሃል። አንድ ምናምን ስትባል ይሆናል በቃ እንደ ግዴ እንትላል። ይኸውልህ ኃጢአትን እምቢ ማለት የሚያስችል አቅም የምታገኘው ያ ቃል ሲኖር ነው። ወርዱ እግዚአብሔር ቃል ልብ ውስጥ ሲኖር ኦኬ ላይክ ልክ በጌታ ስትሆን እግዚአብሔር አንድ ዓላማ አንተ ንጹህ ሆነ እንድትኖር የመጀመሪያ ሲቀጥል ለሌሎች ደግሞ የእግዚአብሔርን በጎነት እንድትናገር መጽሐፍ ቅዱስ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 9 ላይ መሰለኝ እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁ የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህን፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። አዎ ከበ አንተ ድነህ ቁጭ ያልከው ዝም ብለህ ሰላም ነው ዲናይ ውዝነት ቸርች የሚላል ምናምን እያልክ እንድትኖር አይደል፣ ለሌላው መድኃኒት እንድትሆኑ። ለሌላው መድኃኒት የምትሆነው ለራስህ ስትተርፍ ነው። ከኔ ሶ ይሄን ማድረግ የምትችለው አንብብው። እኔ በጌታ ሆናችሁ ሰዎች በጣም ነው የምወዳችሁ። የትም ሀገሩ ጌታ ምስክር። እኔ ክርስቲያን ሳይ ነፍሴ በቃ ይዘላል፣ ደስ ይለዋል። ይገባል። ለዛ ነው እንደዚህ ክሬዚውን የማወሩ። ምክንያቱም ሰው መጽሐፍ ቅዱስ ሳያነብ ውሎ አድሮ አድሮ ለካፊው ይቸስም ነገር ሰላም ዲን አለው የለም ምንም አለው። ሊትራሊ የሞት ልክ ምግብ ሳትበላ ስትቀር ሰውነት ኢነርጂክ የደከመ እንደሚመጣ ሰውነት የሞተ እንደሚመጣ ሴሎች ላይክ ዴድ ይሁን እንደሚመጣ መንፈስን እግዚአብሔርን ቃል በየቀኑ ባልበላ ልክ ማለት it becomes weak
የደከመ ይመጣል። ከዛስ ቸርች መሄድ ያስጠላሃል፣ አፒታይት ይዘጋል። ስለ ጌታ ሲወራ ብዙም ደስ የሚል ነገር ይጣፋኝ። ቀስ እያለ ዘፈን ይስባል። እንደምን ችግር አለው ጥቅስ ትከለ። ይሄ ሁሉ የመጣው ምንድን ነው? አንተና ቃሉ እንዲህ ተሸዋውዳችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች ስሙን የዕለት እንጀራችንን ስጠን ዛሬ። ዳቦ ብለህ ቁጭ ብለሃል። ዳቦ አለ ኦፍ ኮርስ ዳቦ ነው፣ ግን የዕለት እንጀራ ብሎ ያምክ የነፍሳችንን መና የሆነውን የእግዚአብሔርን ቃል አንብቤ ብዙ የምታመልጠው ነገር አለ፣ ብዙ የምታስመልጠው ሰው ነው። ኦኬ የምትኖረው እኮ ነው። እኛ የምንኖረው በቃ ስም ብለን ጌታን ካመኑ ወዲህ ጌታ ስራችንን አስተካክሎልን ከዛ በቃ በኢንስታግራም ወሮን ዶች ወንድን ለመሞት አለ። እኛ ጥርጃችን በራሱ ራስን ካድ። ማንም ሊከተለኝ የሚወድ ቢኖር ራሱ ይካድ። ላይ በቃ ካድ ላይ መሞት ካለበት ሞት ምንም የኔ የሚባል ነገር እንዳይኖር አድርጎታል። ያ የጠራክ ይላል የተመረጠ ህዝብ፣ ቅዱስ ህዝብ፣ የተመረጠ ትውልድ፣ ቅዱስ ህዝብ፣ የንጉሥ ካህን ያደረገ የእሱን በጎነት እንድትናገር እሱ መልካም ነው፣ ጌታን ተቀበሉ፣ ለእኔ እንዲያርጉልኛል ብለህ ለሰዎች እንድትናገር ነው። ይህንን የምታደርግበትንም አቅም እስክታጣ ድረስ እንኳን ለሰው ለራስህ እስካትኖር ድረስ ትሞታለህ። መቼ? ካላነበብክ። አንብብ ሲባል አንተ የሚጨንቅ ጀለስ ሊገልህ ፈልጎ ነው ፓፓ። አንተ በማንበብ እግዚአብሔር አይጠቀምም። ለራስህ እንዲህ አርጋ ታርግ ምናምን ብሎ የሚጨቀጭቅ ስለሚወድ ለራስህ ብሎ እንጂ እሱ እምሩ ሞልቶ የፈሰሰ እኛ መልከን አንጨምር ትለስ ገባ ሰው እግዚአብሔርን ቃል አንዱ በእውነት ላይክ በቀን ሚኒመም 2 ምዕራፍ ወራችሁ 2 ምዕራፍ ቀጥሎ ጸሎት ልትፈልጉ እኔ ቀጥሎ ስለ ጸሎት ሜቢ ቪዲዮ ተደቅናችኋል። ይሄ ላይክ ቃል ማንበብ ከሌለ በህይወታችሁ ልክ እንዳልሆነ ተገንዘቡ። ኦኬ ይሄ ሳታነብ ውለህ ሰላም ምናምን ብለህ ውለህ ከዛ ቲክቶክ ላይ ክርስቲያን ኮንተንት ብቻ ይሄ የኔም ቪዲዮ እና የሌሎቹን አይተህ ስለሆንክ መንፈሳዊ አልሆንክም። ኦኬ ዱአ ማይክ የሞት ጌታ ምስክር ነኝ ግድ ሆኖብኝ እንጂ እኔ በሶሻል ሚዲያ መጠቀም አልፈልግም። እናንተም ፎሎ እንድታደርጉ ነው የምፈልገው። ብትችሉ እንዴት አደረጋችሁ ቁጭ ብትልስ ጌታ ምስክር የልቤ ደስታ የሚያንተ በግል በየቀኑ ከጌታ ጋር ጊዜ በሌላችሁ ቁጥር እየሞታችሁ ነው። ቃሉን ባልበላችሁ ቁጥር ድምፁን ምንም ስለማትለይ የዚህ የኃጢአት ግርግር ውስጥ ትጠፋለህ። ኖ ለማለት አቅም አይኖርም። ስለዚህ ፊልም ላይ እና ምናምን ላይ የምታየውን ትኖራለህ። I'm telling you እግዚአብሔር ቃል አንተ አስፈላጊ ምናምን ግዴታ። አንዳንድ ሰዎች ደግሞ ጭራሽ ቃሉን አንብበው አያውቁኝና ክፍተታቸውን ለመሸፈን ኧረ እኔ ጌታ ልጅ ሴጣን እኔን አይችለኝና ኧረ በተፍቴ ነው እንኳን አንተ የጌታን ልጅ ጌታን ራሴ ፈትኖት አለ። ጌታ ያመለጠው ሞቶ ቃል እንዲህ ብሎ ተጠቅሶ እንዲህ ብሎ ተጽፎ የተጻፈውን ጠቅሶ ነው እግዚአብሔር ከሰይጣን ፈተና ልጁ ኢየሱስ ክርስቶስ ያመረጠ። አንተ ክርስቶስ እንደዛ ያመለጠ አንተ ምን ሆነ ሳታነም እኔ የጌታ ልጅ ነኝ በዚህ ምናምን የሚጥልህ ይፋትሪ ብሮ ብዙ ሰው ስለተቀበለው እውነት ውሸት አይሆንም። ማነው ውሸት እውነት አይሆንም፣ እውነትም ውሸት ነው ባሹ። ስለዚህ አታነብም። ሳታነብ ግን ሶሻል ሚዲያ ተጠቀማለህ፣ ፊልም ታያለህ። ኢዳው ዝክር ሌላ ሰው ነው ሌላ ሰው አንብቢ ቆላስይስ 3:16 ላይ እግዚአብሔር በይወርባችሁ ከዛ ዋይዝ ነው የምትሆነው። ዋይዝ ላይክ ዋይዝ ነው የምትሆነው። ሰው የሚያየውን እንደሚያየው አታይ። አንተ ዞር አድርገህ ነው የምትሆነው። ለምን ልክ ቃሉን ስትበላ እግዚአብሔር መንፈስ አንተ ላይ አክቲቭሊ ለመስራት ይመቸው አቅም ያገኝ። ከዛስ ቃላት በላም ጌታው መንፈስ ቅዱስ ይንካኝ። እንዴት ይንካ? አትበላም ማቃይ አንተ ሳትነካው እንዴት ይንካ?
ቃሉ ሲኖር በጣም ትመቸዋለህ። ለመንፈስ ቅዱስ አክሰስ ያደርግም በአንተ እውር ያበራል። የፈለገውን ነገር ሊሰራ ይችላል። ቃል በሌለ ልክ ግን ውስጥሽ ዘፍጥረት ላይ ዘፍጥረት አንድ ምድር ይላል። ምድር ላይ ምድር ውሃ ብቻ ነበር ሲለና እግዚአብሔር መንፈስ ረቦበት ነበር ይላል። ኦኬ ምድር በውሃ ብቻ ነው ያለው። ያለ ውሃው ላይ እግዚአብሔር መንፈስ ረቦበት ነበር። ከዛስ እግዚአብሔር ቀጥሎ ቃል አወጣ። ያ ቃል ሲወጣ ይላል በዛ መንፈስ ያ ምድር ቅርጽ ሆነ። ኦኬ ሶ አንተ በጌታ ስትሆን እግዚአብሔር መንፈስ ውስጥ አለ ረቦ። ያ መንፈስ ቅርጽ ነው ይለው ኖ ይሄን አታርቅ እንዲያርግ ምሪት የሚሰጥ ቃሉን ስታነብ ያ ቃል ስታነብ ድምፁን ስለምታይ ነገሮቹ የማዘጋቅም ታገኛለህ። አምጡ ወዳችኋለሁ።